ሰላም የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ የምትቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! በጣም ያስቅ ነገር ጋር አንድ ቀን ሌሊት ቀረጻ 8 ሰዓት ስገባ ሌሊት አይሱዙ ቆሞ ቄጤማ ይወርዳል። 5 እናቶች ልጅ አዝለዋል። 5 እናቶች 8 ሰዓት ተነስተው ቄጤማ ካልተረከቡ ጠዋት ከመጡ ተመርጦ ማውን የሚሰጣቸው። ስለዚህ ከአይሱዙ ላይ እነሱ እየጠበቁ እያወረዱ ሌሊት 8 ሰዓት 7 ሰዓት ብርዱ ሳሩ ከዛ ከክፍለ ሀገር ሲመጣ ጤዛ ነው። ሌሊት ይረከባሉ። አየ ከዛ እቤት ሄዱ ትንሽ ተኛሉ። ከዛ ከፋፍለ ደግሞ ለማሰር ደግሞ 11 ሰዓት አዲስ ሰዓት ተኝተዋል። 11 ሰዓት መጥቶ ደግሞ ክፍል ንግስ ካሉ ክፍልፍል አድርጎ በ20 ወል አየ ያስራሉ። እጃቸው ይሄ ቅቅል ብሎ ከዛ ፀሐይ ሞቅ ስትልስ ይጀበራቡና ሲወጡ ማታ ተነሱ አይመስሉ ልጅ ያላቸው ወጣት ልጆች አሉ። በእግዚአብሔር ቁርስ የሚጠብቅ ተኝቶ ጧጫጫ ትራንስፖርት መጥቶ ይቀበላል። ከዛ ከቄጤማ እግዚአብሔር ሞባይል ካርድ ይላል መጥቶ ልጁን እኮ መውጣት ያለበት ማታ ቄጤማው እናት መተኛ ነበረባት። ቢያንስ ልጁን ብትይዝ ሴቷ አንድ ልጅ ማለች የምታፍር እንዴ ከልብ አድርጋ ትመጣለች። አይ ታፍራለች በእናቷ ማለት አያ ሼም ይዟት በእናቷ በጣም ነው የምታምረው። ልጅ ስጋዋ ጣውቶ ሆኖባታል ልጅቷ። ስለዚህ ሼም ይዟት ታስልካለች በሰው ምናምን አንድ አነቃቂ ንግግር የሚሄድ ነበር። ከእናቱ 50 ብር ተቀብሎ ቆሎ ይሸጣሉ። አነቃቂ ንግግር ይሰማ ይላል። እናቱ ናቸው እንግዲህ እዛ በላይ የሚያነቃቃ ነገር ምን አለ? አረ የለም እሳቸው እኮ ዓለም ያነቃቁ ሴትዮ ናቸው። ቆሎ ሸጠው አሳድገው አስተምረው አስመርቀው ከቆሎ ሻጭ እየተቀበለ አነቃቂ ንግግር ይላል። ይስቃሉ እሳቸው 2 ወር ኮርስ አለ ብሎ ከቆሎ ሻጭ እናት ተቀበለ ትሄዳለህ። ያነቃቂ እናት እዚህ ጋር የዓለም መጽሐፍ ነች እኮ እናት ነው። ከሳቀ ጫወታ ውጪ ሄኒ የምር እምም ብሎት የሆነ ውስጡ ህመም ተሰምቶት ያለቀሰበት ጊዜ አለ ወይ? በቅርቡ እግዚአብሔር ይመስገን ቸግሮኝ አያውቅም። እንቀሳቀሳለሁ ምናምን በጣም ግን የገረመኝ ሰው ካንተ በላይ ያስባል። አንዳንድ ሰው እሑድ ቀን ነው ትዝ ይለኛል። ብቻዬን ባዶ ነው ቤቱ። ስፖርት እየሰራው ነው። ካፒታል ሆቴል በጣም በቃ ለኔ ዊንግ ማኖች ናቸው። እውነት በቃ የጀርባ አጥንቶቼ ናቸው። ማመስገን ስላለብኝ ነው ዘማንና አቶ የማነህ መጣ ባለቤቱ የካፒታል ጎበዝ ስፖርተኛ ነው። ጎበዝ ኳስ ተጫዋች ነው። እየሰራ ከበፊቱ እንትን አላልኩትም፣ ሰላም አላልኩትም። ቀዝቀዝ አልኩ ምን ሆኖ ነው ብሎ ፐርሰናል ትሬነሩን ጠየቀው። ከፑል አፕ እየሰራው መጣና ምን ሆነ ነው ማለት ክርስቶስን ነው ማለት ፋዘር ታሙ ትንሽ አሁን ደውለውልኝ ነው እግሩ ሊቆረጥ ሰሞን ማለት ደውለውልኝ ነው ምናምን ስንት ብር አሉ አለ። አይ እኔ እንዳይቆረጥ ፈልጌ ነው ሌላ ሀገር አማራጭ ካለ እየጠየቅኩኝ ነው ምናምንና ወደ 7000-8000 ዶላር አሉኝ ህንድ ምናምን ስለው ቶሎ በል ፓስፖርትህን አምጣ ትኬት ቆርጬ ዶላሩን ሰጥቼ ሄደህ ቶሎ አሳክመውና ማለት ስለ በቃ እንትን ነው ይሄ ሐሳብ አንዳንዴ ሐሳብ ማለት እንደማልሄድ አውቀዋለሁ። በቃ ግዴታ መቆረጥ አለበት። ገብቷል። ከዛ ወጣውና ኤሮቢክስ ክፍል ቁጭ ብዬ አለቀስኩ። የምርን ክርስቶስን አይኔ ደም መስሎ እንዴት ልስራ ጂም ውስጥ እንዳያየኝ ብዬ ማለት ይሄን አልነገርኩትም። ይሄንን አልሳያይ ምናምን በቃ ሳልጨርስ ስፖርቴ ተነስቼ ወጣ ማለት ያስደነግጣል። በቃ ያው ፋዘርም እንትን ብሎ ምናምን ተቆረጠ ግዴታ ነውና እንደው ካልተቆረጠ የሚል ሐሳብ መጥቶልኝ ነውና በየሰው ያስለቀሰ ቀናነቱ በጣም ይገርመኛል። ማለት እንደዚህ አላሰበም። ሁለቴ እንኳን አላሰበም።
እንደዚህ በቃ ቶሎ በል ፓስፖርት ደግሞ እንደዚህ አድርግ ምናምን ቶሎ ብለህ ምናምን ማለት በጣም ለኔ ሌላ ነው። አይደረግ እኮ አይደረግ ማድረግ አይደለም ማለት ለኔ አሁን በፈረጃ ያልኩህ ይሄንን ነው። ኢስናራ ባውት ገንዘብ ከጓደኞቼ የምጠይቀው ኢስናራ ባውት ይሄ ገዛ ምናምን ደውለህ አይዞህ ነው በቃ ልሳሳት ችግር የለውም። ደውለህ አይዞህ እኔ ምን እንዴት እየሄደልህ ነው ምናምን በቃ ለኔ ከበቂ በላይ ነው። ለኔ እንደሚሰራ አውቀዋለሁ፣ ፊልሙ ልቤ ላይ ያለ ሁሉን ነገር አውቃለሁ። ግን በቃ አይዞህ በጣም ጥሩ ነገር። ለልጆች ደጋግመህ የምትነግራቸው ቃል ምንድነው? ወይስ በምን መንገድ ነው የምትቃኛቸው ልጆችን? ልጆች ማንኛውም ነገር አይቻልም የሚባል ነገር የለም። ሁሉ ነገር ያለው አንተ ጋር ነው። ሁሉ ነገር ያለው አንተ ጋር ነው። ለምሳሌ መልካም ነገር ብትሰራ ብዙ ልትጨፍር አይገባም ማለት የሚጠበቅ ነው ካንተ የሚጠበቅ ነው። እኔ ካንተ የማይጠበቅ ነገር ስትሰራ ነው መመክርህ። ጥሩ ነገር ስትሰራ አሁን ሁለት ጎበዝ ናቸው ልጆቼ። አባቴ ከሴክሽንም ከብራንችም አንደኛ ወጣው አለች። አራት ወጣ አልሸለምኳት እና ሌላ አንደኛ አለ እንዴ አለችኝ። ሌላ አንደኛ አለ ስትለኝ ሌላ አንደኛ ካለ እሱን ልውጣና ሸለመኝ ስትለኝ ለምን እንደማልሸለኝ ታውቂያለሽ? አንቺ እኮ የምትችይውን ነው ያደረግሽው አልኳት። ማለት የምትችለውን እኮ አንደኛ መውጣት ስለምትችል እኮ ነው፣ ስላጠናች እኮ ነው። ስላጠናሽ አይደል እንደወጣሽው? አዎ። እና ለምንድን ነው ሽልማት ለምንድን ነው የሚያስፈልገው አልኳት። ይሄ እንደዚህ ማቴሪያል ኤክስፔክት ማድረግ የለባትም። ቁስ ምናምን ወይ አብሬሽ እላለሁ ልትላት ይችላል። እኔ ቁርስ ሰራልሻለሁ እኔ የሆነች ነገር በሆነ ፓርቲሲፔሽን በሆነ ጉዳይ በሚገለጥ ነገር እሷም እንደዛ ነው። ሰዎችን የምትሸልመው በሆነ ጉዳይ ማቴሪያልን ከሆነ አንደኛ የሚወጡት ለታብሌት ይሆናል፣ አንደኛ የሚወጡት ለሞባይል ይሆናል፣ አንደኛ የሚወጡት የሆነ ልጅን ለመብለጥ ነው። የሆነ ልጅ ቅርጽ እሱስ ይዝባታል ሲያርር ሲል ምን አገባ ስለ ልጅቷ። በጣም ይገርምኝ ነገር ነው። ባለፈው ስታጫውት ልጄን በጣም አስደስታኝ ቆንጆ ውጤት አምጥታ ለሊት እስኪ እንዴት ነበር? ወደ ከዚህ ልመጣ ነበር። እሺ ማታ ስገባ ሶፋ ላይ አየሁት ውጤታቸውን። እሺ መቶ ይቀርና ያንደኛው መቶ። ከዛ ጠዋት 11 ሰዓት ለውጣ ነው። እሺ ፊቴን ተጣጥቤ ምናምን አሁን ለውጣ ነበረ። ከዛ አንዱን ሳምኳት ከማልኳት አንዱንም እቺም ከሴክሽን ነው አንደኛው ወጣች ይላል። ከዛ ሰው ግልጽ አድርጓትና ግንባሯ እኔ ልጅ በጣም ወድሻለሁ፣ አመሰግናለሁ፣ ውጤትሽን ሶፋ ላይ አየሁት፣ ሁሉም መቶ ነው፣ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ ምናምን አልኳት። ስለ ሶ ሲምፕል አቨናይስ ዴይ የቃኘበት መንገድ ነው አይደል? አዎ። እኔ እሷ በቃ ያር አየሁ ሰራ ማለት ነው። በቃ ያዘ። በጣም አይገርምም የምትለው ነገር። አመሰግናለሁ ልጅ አመሰግናለሁ፣ እግዚአብሔር ይስጥልኝ እኮ አልኳት። ስለዚህ በተረም የምንከፍለው አይሰማም። አንደኛ ከወጣች በግርዬ ካትከፍለም እንዴት የተርም ምን ችግር አለ? መጨረሻ ብትወጣ ምን ልትሆን ነው? ከፍለህ አላቀም። ከባድ ነበረ ወቅቱ ላይ ስጀምረው። አባቴ ታሞ ነበረ፣ አልነበርኩም ሀገር ውስጥም። ስመጣም አባቴ ታሞ ነው የመጣሁትና ከዛ በኋላ ነው ፊልሙን እሰራላችኋለሁ ብዬ ከመሄዴ በፊት ነበር ቃል የገባሁላቸው። ስመጣ የግድ ነው መጀመር አለብኝ፣ አባቴም እየታመመ ነው። ጀምረን መሀል ላይ አባቴ አረፈ። ከዛ በኋላ ግን ያው የምኖርበት ሙያዬ ነው፣ ሌላ ነገር የለኝም። ሰለሞን ቦጋለ የሚለውን ስም እንዲደምቅ የሰጠኝ ይሄ ሙያ ነው። የእውነት ሌላም የለኝም። ስለዚህ የምመለሰው ለመስራት ብቻ አይደለም፣ የእውነት የምተነፍስበትም ስለሆነ ነው። ሀዘኔን ማስተነፍስበት ቦታ፣ ደስታዬን መጮህ ያለብኝን መጮህ አደባባይ ነው ለኔ ሙያዬ ኪነ ጥበብና መመለስ ነበረብኝ ወደ ስራ። በሶስተኛው ቀን ነው ምናምን እንደዚህ ወደ ቀረጻ ገብተናል። ሶስተኛው አራተኛው ቀን ተመልሰን ወደ ስራ ገብተናል። ሀዘንተኞች ሊደርሱ ሲመጡ ሰለሞን ቀረጻ ላይ ነው። ስራ ላይ ነበርኩ። ይሄን ደግሞ እኔ አይደለም የእውነት ቀደምት የኪነ ጥበብ ሰዎች በዚህ ውስጥ ብዙ አልፈዋል፣ ብዙ ሰጥተውናል። የልጆቻቸውን ሬሳ ቤት አስቀምጠው የባሎቻቸውን የሚስቶቻቸውን አድርገው መተው። ምክንያቱም ኦዲየንስ መጥቷል ቲያትር ቤት
ስለዚህ ማክበር አለባቸው። ይሄን ያደረጉት ትልልቅ የእውነት አንጋፋ አርቲስቶቻችን ሊመሰገኑም ሊከበሩም ይገባል። እነሱ የሰጡን መንገድ ነው። እኔ ሁሌ የሚገርመኝ በጣም ማስታውሰው እኔና ቢኒያም ወርቁ ጎረቤታማቾች ነንና እሱ ነው ወደዚህ ሙያ መጣኝ። አንድ ቀን የሱን ቲያትር እየተለማመድን በጧት ከቤት ስወጣ ለቅሶ አለ። ለቅሶ ምንድነው? የቢኒያም ወርቁ ወንድም አርፎ በቃ ዛሬ ቢኒሹ አይመጣም አልኩና ለቅሶ ደረስኩና በጧቱ ወደ እንትን መሄድ አለብኝ። ወደ አዳራሽ ሲሄድ ልጆቹ ልምምድ አያውቁ ልምምድ ላይ ናቸው። ልነግራቸው ነው የሄድኩት። ለቅሶ ስለሞተ አይመጣም ነው በእውነት ነው የምነግርህ። ልክ ነግሬያቸው እንውጣ ስንል ፀጉሩን ተላጭቷል። ቢኒያም መጣ። ለምን ቆማችሁ አለ። አይ ወደ ለቅሶ ቤት አንተ ጋር ልመጣ፣ አርፋችሁ ስራችሁን ቀጥሉ። እኔ የመጣሁት ይሄን ነገር አንተ አደራ ወስደህ መስመሩን እንድታስይዛቸው ነው፣ ቀጥሉ አለኝ። የሆነስ የሚገርመኝ ለካ እውነት ነው። በቃ ስትወድ ሙያን የእውነት ብዙዎች መስዋዕትነት የከፈሉለት ሙያ ነው። ስለዚህ በዛ ውስጥ ማለፍ ግድ ነው። አንዱዬ በቀደም ጫማ ይሰሩ ያለቅሳ እንትን ያማራው። ከዛ ደናዋሉ ስንት ደሞዙ ስንት ነው አልኳቸው። 5000 ብር አያል እና እንዴ ኑሮ ከብዷቸው ነው። 5000 ብር ነው ያው አይኖርም እኮ 5000 ብር። ከዛ አንድ ዳቦ አንድ ሻይ ሂሳብ ሰራውላቸው። ሻይ 20 ብር፣ ዳቦ 10 ብር 30 ብር 900 ብር። ስንት መጣ? 900 ብር። ዳቦና ሻይ ከደገሙስ 1008። እሺ ከደገሙስ 3 ዳቦ 3 ሻይ ከሆነስ በቀን 1008 እንደገና 9 ሲደመርበት 27 2700 ስንት ቀራቸው ማለት ነው? 2300 ምንድን ነው የሚያደርጉት እኚህ ሰውዬ? ዳቦና ሻይ ብቻ በልተው እንጀራ ይበሉ ስላቸው አዎ ሲሉ ደሞዞት 20000 ብር ነው አልኳቸው። አየህ ሳቅ ሞቱ። አረስ እንዴት እንደምንኖር ማንንም ሰው ሂሳብ ስራ ትጨልላለህ። ዝም ብሎ በሆነ ጉዳይ ነው የሚያኖረን እሱ ፈጣሪ የራሱ ጥበብ። ሂሳብ ስራ እስቲ አንዳንድ የወር ያገኘው ገቢና ወር ላይ ሂሳብ ስራ እስቲ። ኧረ አይመጣውም። እንዴ ከየት መጣ ብለህ የዘረፍክን እኮ ይመስላል። አይመጣውም። በቃ እኔ አንዳንድ ሂሳብ ስራ ወደ 60000 ይገባል። እንዴ በቃ እንዴት የሆነ ነገር አለ ማለት ነው። አይመጣውም። 5000 ብር ደሞዝ እንጀራ እየበሉ እኮ ነው ሰውየው። እና እኚህ ሰው 5000 ነው ደሞዛቸው እኮ እግዚአብሔር አለ ማለት ነው። ሌላ 20000 ብር ማለት ነው የማያውቁት ታማኝ ክንድ አለ። የሚገርም የአራስ ቤት ድባቴ ወይ ዲፕሬሽን የሚሉት ነገር የወለዱ ሴቶችን እንዳለ ጠይቃለሁ። እኔ አላቀውማ ምን ያረጋል እንዴት ያረጋል ምናምንና እንዴ ልጆችን እስከ መጥላት ያደርሳል። እንዴ በጣም ልጆቹን ይሄ በቃ ለካ ልጇን አንቃ ገደለች ልጇን እንዲያደረገች የሚባለው እዛ ድባቴ ውስጥ ሆና ነው ማለት ነው። ባሎች ለዚህ ደግሞ ትልቁን አስተዋጽኦ ከሴቷ በዘለለ ወንዶቹ እንደ ወንድ ምን አይነት አስተዋጽኦ እያደረጉ ነው? ግን በዋናነት ሴቶቹ መጠንከር አለባቸው እኮ። የሷ ተነሳሽነት የሷ ጥንካሬ። አንድ የሰማሁት ታሪክ አለ። ሰርጀሪ ስትደረግ ይሄ የሰርጀሪው ቁስል አለ አይደለ? ምልክት አለ። የግማሹ ምንም ጥፍት ያለ የሆነ የግማሹ የሆነ መስመር የሚመስል ነገር ይኖረዋል። እና ዲፕሬሽን ውስጥ ገብታ አንዷ ይሄንን ወይ ድጋሚ ተቆርጠሽ ትሰሪው አለኝ ባልዮ። ይሄን እኮ የሆንሽው ልጅ በመፍጠር ውስጥ ነው። ልጅ ለሱ ስትሰጪ ነው። በቃ እሷ አሁን በጣም በሰውነቷ እንድትሸማቀቅ ይሄ የበታችነት ስሜት እንዲሰማት ተሰምቷት ነው ይሄን ነገር የምታወራ። እንደዚህ እኮ አለኝ ብላ በጣም ተሸማቀን። አንቺ እኮ ይሄን ይሆንሽው ህይወት በመስጠት ውስጥ ነው። ከዚህ ካጣሹ ነገር የበለጠ የተሻለ ነገር ሰጥተሽዋል ለባለቤትሽ ልጆቹን። ዝም ብለ የሚመጣ ነገር አይደለም ልጅ። እና ሴቶቹ በአይምሮ ዝግጅትም ቢቻል ቶሎ ወደ ስራ ትልቁ የጠቀመኝ ነገር እኔ እንደ ሰው በዙሪያ ካለ አለ ብቻ እንዳትሆን እንዳትደበር ምናምን። አንዱ ምን አለ መሰለህ፣ አንድ ሰውዬ እግዚአብሔርን ሁሉ ጊዜ ይለምነዋል አለ።
በጣም ይለምነዋል እና 50 ዓመት አለፈው ምንም ሳይቀበል ሳያደርግለት። ከዛ የሆነ ቀን መንገድ ላይ ያገኘው አንተማ እኔ እንደዚህ ለምኜ ምንም ሳታደርግልኝ አለው። እንዴት ልስጥ አልመቻለኝ እኮ ለመስጠትም አልመቻለኝ። ለምን ያ ሰውዬ ከቤቱ አልወጣም፣ አልለፋም፣ አልሰራም። ገብቷል። አንዳንዴ ልክ እንዴ ተጋድመህ ገብቷል። እንዴት ልስጠኝ ከበደኝ። በጣም የሚያስቅ ነገር ሰው የሰማይ ወፎችን ተመልከቱ፣ አይዘሩም፣ እንደነሱ የሚደክም አለ ንገረኝ። የለም። እኛ እኮ እስከ 4 ሰዓት ተጋድመን እነሱ አይደል 11 ሰዓት ወጥተው የሚለቅሙት። እንደ ወፍ መከራ ይበላል። ልክ ነህ። ስጥ ፈልጋ እርሻ ፈልጋ ቁፍራ ሳይዘሩ ሳያጅዱ ይላል ሰው ተጋድሞ። የሰማይ ወፎችን ተመልከቱ፣ እንደነሱ የሚዘራ ጎጆ ቤቷን ይታቃል። እስቲ ጎጆ ቤቷን እንደዚህ በጣጥስ ወንድ የሆነ ሰው ማንም ሆን ብዬ ያያቸው ባፍ ብቻ እንደ ጎጆ ቤት ይሰራል። አንተ አግር እጅ ይዘህ ይሄ ጎጆ ቤት መስራት አቅተዋል። አንዳንድ ሳር እየለቀሙ መጥተው ከስክራች እውነትን እኮ ነው ዞላ ረከቦት አንሰራም እኮ እኛ። እስቲ የጎጆ ቤት እንዲበት ከዛስ ጎጆ ቤቱ አይደል ለማስራው የሚገርመው ማነገራት እንዲዘግዝቆ መስራት። ከዛ ጫፍ ላይ ነው የምትሰራው። ምንም ነገር ከባድ ነገር ይመጣ ይዞት ነው የሚወርዱ። ሁለተኛ ምንም አይነት ነፍሳት አያገኘ። እንደዚህ ገብተህ ኮርታችሁ ብትገቡ ከታች እኮ ነው ቤታቸው። እንዴት አይወድቁም ትላለህ? አይ አይደለም ገብተው ኮርታችሁ አለች። ሁለት ዝናብ እንዳይመታቸው እንዲህ የሚደፋ ማንኛውም ነፍሳት ወደዚህ አይመጣም፣ ወደ እነሱ ጋር ይገባ። ወፍ ሳይዘሩ እውራ ሞራ ቀላቢ ይላል። አይገርም የሚባል ነገር የለም። የምን እንደ የለም ማንም ሳይሰራ ጉንዳን አይታል። በጣም ታታሪዎች ናቸው። እንደ ጉንዳን የሚሰራ ነው። ወንዝ ይሻገሩ የለ እንደ ተቀጣጥሎ ተያይዞ በቃ እንዴት በእግዚአብሔር ስትራክቸር በእግዚአብሔር ስራ ውስጥ ሲምፕል ቀላል የሚባል ነገር የለም። አባቴ ብዙ እንግዲህ ካው በፊት አውርተኸኝ አታውቅምና ምን አይነት ሰው ነበሩ? ሰው አባቴ በጣም መልካም አባት ነበር። በጣም ጥሩ አባት ነበር። እንደማንኛውም ኢትዮጵያዊ አባት ጎበዝ ወታደር ነበር እና ጀግና ነበር። ከሱ በጣም የሚገርመኝ አንድ ጊዜ አውርቻታለሁ መሰለኝ። በጣም ወደው ሲነግረኝ እስከዛሬም ደስ የምትለኝ ታሪክ የመጀመሪያ ልጅ ሆኖ ወታደር ቤት እንግዲህ በ69 ምናምን ላይ የካራማራ ጦርነት ላይ ነበረ እና እዛ ላይ የሶማሌ ጦርነት የኢትዮጵያ ሶማሌ ጦርነት ወደ 3 ወታደሮችን ማርኮ ነበረ። ማረከና ይዟቸው ካምፕ ድረስ ሄደ። ይዟቸው የተማረኩትን እሺ ይዟቸው ካምፕ ድረስ ወሰደ። ከዛ ለሚመለከተው አካል የማረኳቸው ወታደሮች ናቸው ላስረከብ አሉ። እሺ ባለስልጣኑ በዛ ሰዓት የነበሩት ጉዳይ ላይ ነበሩ፣ ስብሰባ ላይ ምናምን። ሸኛቸው አሉት። እንዴ ሸኛቸው ሲሉት መልሶ ቦታቸው ድረስ ሸኛቸው። በኋላ ሸኝቶ ከተመለሰ በኋላ ለካ ሸኛቸው ጨርሳቸው ነበር ግደላቸው። እና ያ ባለመሆኑ እስከዛሬ ድረስ በጣም እደሰታለሁ። የእውነቴን ነው። በቃና ነፍሱን በገነት ያኑራት። በጣም ነው የምወደው። ማርከው እንደገናም ሸኝተው እጃቸው ላይ ነፍስ አልጠፋም። ግን ደግሞ እርግጠኛ ነኝ እነዛ የተማረኩት ሰዎች ተሸኝተው ወደ ቦታቸው ሲመለሱ በአባቴ ጀግንነትና ምህረት የሚገረሙ ይመስለኛል። እውነት ነው። የጦርነት አስከፊ ነገር እኮ ይሄ ነው። በጣም እውነት። ብዙ ጊዜ ሁሌም ጦርነት ካለፈ በኋላ ነው የምትታመምበት የምትጸጸስበት። እና ምናልባት ይሄን ሳወራው ምን አይነት ሊባል ይችላል፣ ግን የእውነት የሰው ነፍስ በመትረፉ ሁሌ ደስተኛ ነኝ እኔ በጣም። እና እኮራለሁ በዚህ ስቶሪ በዚህ ታሪክ በጣም እየታደገን እየተማርን እየሰራን እኮ ነው በአርቱ። እግዚአብሔር ይመስገን። ሂሳብ ብትሰራ አትገዛ መኪና በወር 100 ሺህ ብር ስራ ልትቀጠር ብለህ እና በአንድ አመት ውስጥ ህይወቴ አይቀየርም። 100 ሺህ ብር በወር ቢከፈልህ ማን ነው 100 ሺህ ብር የሚከፈለው? ወር አለ
የሁሉ መኪና እንዴት ነው የተገዛው? 100 ሺህ ብር በወር ብሰጥህ በአመት ስንት ነው የሚመጣው? 1 ሚሊዮን 200 ሺህ ብር ምን ልትገዛለህ? ጳጉሜ ከተጨመረች ምን ትገዛለህ? ምን ትገዛለህ? በአመት 100 ሺህ ብር የ12 ሚሊዮን ብር ለመግዛት 12 አመት መስራት አለብህ ማለት ለ12 አመት ሳትበላ ሳትጠጣ 100 ሺህ ብር ባንክ ታስገባለህ። ግንብ ስር እየተኛ አፈር እየበላ ማለት ነው። ጉንዳን ምናምን ምስጥ እየበላህ ወክ እየበላህ አይደለ 100 ሺህ ብርን ካስቀመጥከው ከ12 አመት በኋላ ልትገዛ ትችላለህ። የ12 ሚሊዮን ብር መኪና ማለት ነው። 1 ሚሊዮን ብር በወርስ የሚያገኛል አሁን። ስለዚህ የ12 ሚሊዮን ብር መኪና ለመግዛት አንድ ሴት በየወሩ 1 ሚሊዮን ብር ሰርታለች ማለት ነው። በ6 ወር የ12 ሚሊዮን ብር መኪና ከገዛችስ 2 ሚሊዮን ሰርታለች። ይሄ ሌላ ጥበብ አባቴ። ምንም ሴቶች ያላቸውን ስለሰጡ ማለት ነው። እግዚአብሔር በርግዶላቸው ነው። ገብቷል አይደል? የተጻፈልን እግዚአብሔር ሰጥቷቸው ነው ልጆቹ ወንዱን ስለሰጣቸው ማለት ነው። ገብቷል አይደል? ምንም ብሰጥ 12 ሚሊዮን ብር መኪና የሚገዛ ስለዚህ እግዚአብሔርም እንዲፈርሙ አይሰጠን። ሴት አርቲስቶቻችን ምንም ስማቸው የሚነሳበት በማይሆን ነገር የሚነሳበት ምክንያት ሊኖር አይገባም። ኧረ አይገባም። ርዝቃቸው የተጻፈላቸው ነው። ይኸውልህ ነገርኩ። 1 ሚሊዮን ብር ልስጥህና 12 ሚሊዮን በአመት አትገዛ መኪና ቤት መኪና ትገዛለህ። 1 ሚሊዮን ብር ብሰጥህ በየወሩ እኮ የሰው ሂሳብ እኮ ማሰብ ያለበት ይሄን ነው። ሂሳብ ማሰብ ያለበት አንድ ሴት ተኝታ 6 ሚሊዮን ብር ይሰጣታል። ከባድ እንዴት ከባድ። ኧረ እኮ በቃ ያኖራቸው ነው። ለምንድን ነው የሚነሱት ስማቸው? ገብቷል አይደል? ለምን ተስማ አይደለም። ይኸውልህ ነገርኩ። ሂሳቡ አይመጣም። በህይወቴ ሁለተኛው ሀዘን እናቴ አራስ ቤት ትታኝ አራስ ቤትን ጨርሼ ትታኝ ስትሄድ፣ አንደኛ ረጅም ጊዜ ይሄ 2 ወር አይነት ቆይታ ከእናቴ ጋር ኖሮን አያውቅም። ከጧት እስከ ማታ ለ2 ወር ያህል ተገናኝተን አናውቅም እኔና እናቴ። እና ጠዋት ስነሳ ቡና ፈልቶ ምንም ሳይጎድልብኝ ተዘጋጅቶ ልጄን ካጠገቤ ወስዳ አጥባ ፀሐይ አሙቀው ጓደኛዬ ያለች ተሰብስበው በቃ ሰው በጣም አራስ ቤት እኔ ብዙ ሰው የሚበዛበት እኔም እንደዛው ጠይቃለሁ። ማህበራዊ ህይወቴ ጥሩ ነው እና ከመይሄን ሁሉ ሰው እንዴት አውቀሽው ነው ግን በዚች አጭር ጊዜ ውስጥ አለች እሷ ስትመጣ ነባር እዛ አካባቢ እንደተወለደ ሰው ጓደኞቹ የኔ ጓደኞች የሥራ ባልደረቦች ብዙ ሰው ይመጣልና 2 ወር ቆይታ እኔ ጋር የሄደች ቀን 2 ወር ሙሉ ተመሳሳይ ነገር ውስጥ አይደለ ስነሳ አጠገቤ ልጄ ነው ያለው። ባህሌም የለም ቤቱ ባዶ ነው። ለ3 ቀን እኔ ለ3 ቀን እንዴት ልልመድ? ገና ስትደውል እንባዬ እንዳለቀስኩኝ ላለማለት ድምጼን ቀይሬ ያወራታለሁ። እንባዬ ከፍቶኝ ሊሆን እስካሁን ይሄን ያህል ጊዜ አብረን ቆይተን ስለማናቅ ነው ከእናቴ ጋር መልመድ አቃተኝ እና ግን ወዲያው ደግሞ ወደ ስራ ወጣሁኝ። ወዲያው ወደ ስራ የወጣሁበት ሁኔታ ስለነበረ ይሄን ዲፕሬሽን አላቀው። ለማንኛውም ኢትዮጵያዊ አይባልም። ማንኛውም የቦሌ ኢትዮጵያዊና የኮተቤ ኢትዮጵያዊ፣ የሽሮ ሜዳ ኢትዮጵያዊ፣ የጨርቆስ ኢትዮጵያዊ፣ የልደታ ኢትዮጵያዊ ሁሉም ክፍለ ሀገር ደግሞ ስትሄድ እንደዛው ነው። ማገዶ ለቅመው ከብት ጠብቀው ቤት ለቅልቀው ወፍጮ ቤት ሄደው አየሁ አይደል? በጣም ከባድ ነው። ወደ ከተማ ደግሞ ስመጣ በሰርቪስ ሄደው ሰርቪስ ወርደው ተጫውተው ምሳ ተቋጥሮላቸው አሁን እንደማንኛው ኢትዮጵያ የማይባለው እኛ ሰፈር አሁን ሚሽን የሚባል ትምህርት ቤት ነበር። እኛ ሰፈር እኛ የተማረው ዘርፈሻውና ወንድራድ ነው። ሚሽን የተማሩ ልጆች ምሳቃ 4 ምሳቃ ነው የሚሉት። 4 ምሳቃ ነው። በሰፈሩ ራሱ ያልፉ ሞገሳቸው ግርም ነው የሚል። ከዛ በኋላ እንግዲህ ትምህርት ቤቱ 2 ትውልድ ነው። አንድ ከውስጥ ከትምህርት ቤቱ ውስጥ አንድ በእውቀት ከውጭ ደግሞ በምሳቃ ነው። ሲወጡ በምሳቃ የሚቀበሉ ልጆች ነበሩ ከትምህርት ቤት ሲወጡ። እነዛ ተማሪዎችም በቃ ኖርማሊ ለምደው ምሳቃ ያስጥኛሉ። አንዱ ምሳቃ 4 ምሳቃ 4 ተደራራቢ ነው ይዘው
እና አሁን ስንበሻሸቅ ኧረ በእናትህ አንተ እኔ ይለኛል አንዱ ጓደኛ እኔ እኮ በምሳቃ ነው ያደኩት ይላል። አየህ እኔ ደግሞ በቃቃ ነው ያደኩት እለዋለሁ። ስለዚህ እንደማን ኢትዮጵያዊ እንደ ቤተሰብ እንደ አካባቢው ነው። እዛ ትምህርት ቤት መግባት በጣም ከባድ ነበረ። አትገባም፣ ውድ ነበር። እሱ በቦርሳ እሱ የእንትን የቆዳ ቦርሳ ነው የሚይዘው። እኛ በዱቤ ዱቄት ፕላስቲክ ነው ዳፍተር ነው። ዱቤ ዱቄት ፕላስቲክ እንደውም ከተገኘ ነው እንጂ አለዚያ ከመነዳሪ ይተለተልና ደፍተር እሱ ይዛል። ከቢሰራል ከመነዳሪው ተተልትሎ ልጥጥ ይደረግና እሱ ግጥም አድርገህ ትይዛለህ። አለቀ በቃ። ቦርሳ የለም። እነሱ ጋር ጫማ አለ፣ እዚህ በረባሱ ነው ገብተዋል። ባዶ እግርም አለ። ስለዚህ እንደማን ኢትዮጵያ ይባላል እንዴ? አይባልም። ከዚህ ቤት ካልካት በል አይበሉ ሌሎችም። የካንሰር ነገር ከተነሳ በነገራችን ላይ ውሃ ባለ ሱቆች አይታችሁ እንደሆነ ውሃ ፀሐይ ላይ ቀኑ ሙሉ ይቀጠቅጠዋል። አንድ ወዳጃችን የአንጀት ካንሰር ያዘው እና የሕክምና ሰዎች ምን አሉት? ሲመራመሩ ደረሱበት። መኪና ውስጥ ከሱቅ ይገዛል፣ መኪና ውስጥ ያስቀምጣል። ፀሐይ ሲመታ ይውላል መኪናውን። ማታ ወደ ቤት የሚሄደው ደግሞ ጥላ ከሆነ በኋላ ነውና አማራጭ ሲያጣ እሱን ውሃ ይጠጣል። የዓመታት ልምዱ ይሄ ነው እና የአንጀት ካንሰር አመጣበት እና እንግዲህ ከዛ በኋላ እኔ ትንሽ እንትን ማለት ጀመርኩኝ። አጠጣ ኢላስቲኳ በተለይ ሱቅ ስገዛ ምናምን ይለኛል ማለት ነው። እና አንድ ቦታ ባለ ሱቅ አልኩት። አቤት አለ። እቺ ነገር ስለማቅ ለኔ ጥንቃቄ ነው። ውሃ አስጠኝ አልኩት። ቀዝቃዛ ይሁን ወይስ ከውጭ አለኝ። እኔ ደግሞ ቶንስል አለብኝ። ስለዚህ ቀዝቃዛም ስጠጣ ስለሚያመኝ አይ የቀዘቀዘ እንኳን አልፈልግም ውጭ ካለው ስጠኝ አልኩት። ይሄው አለ ፀሐይ ሲጠጣ የዋለ ውሃ ነው ያው ልከፈለክ ይዘህ ሄድ አለኝ ማለት ነው። አሁን እሱ ጭንቅላቱ ውስጥ በደንብ ሞቋል ይለኝ የፈለገው ግን እሱ ውሃ ነው በደንብ ካንሰር የሚያስይዘን እና አሁን በቀደም ስሰማ ለፀሐይ የተጋለጠ ውሃ የሚሸጡ ሰዎች መቀጣት ጀምሯልና ጥንቃቄ ለባለ ሱቆች ለማለት ነው። ጥንቃቄ ካልሰማችሁ ታዳጊ ህጻናቶችም አሁን ከተይ ሲመጡ ፊልሙ ውስጥ ያሉ ሴቶች ስላለፈላቸው አይደለም ፊልም መስራት ያለባቸው፣ ጥበቡን ስለሚወዱት ነው ያለበት። የተሳሳተ ግንዛቤ እንዳይኖር ገብቷል አይደል? ልክ ነው። አርቲስቱም ደግሞ ሲያወራ ከክነኝ ብሎ ለምን ያወራል? ተዋናኝ ስለሆነ አርቲስት ስለሆነ ህይወቴ እንደዚህ ለምን ይላል? አይደለም በቃ ስላልሰራ ነው። አገልጋይ ነው። አዎ የህዝብ አገልጋይ። ስለዚህ ታች የሚመጡ ተዋናዮች አርቱን ሆረር አድርገው ማድረግ የለባቸው። ገብቷል? አንዱ ሰደበ ልጆች ይዟል ከኋላ ባለቤቱም እዚህ ያለች እየተሻገርኩ እያለ እሷ ይመስለኛል አርቲስት ማግባት ፈልጋ ወይ አርቲስት መሆን ፈልጋ መሰለኝ ሚስቱ ስጋዋ ያምራ እንደዚህ አየሽ አላት። አርቲስት አይሆንም ያልኩሽ ለዚህ ነው ይላታና ክራውድድ ነበር እንደዚህ ልጆች ከኋላ ጭኗል። አርቲስት ያልኩሽ ለዚህ ነበር አይሽ ዘንድሮም በፀሐይ ነው አይደል አለኝ። ከዛ እሷ ሳቀች። እሱ ሳቅ። ከኋላ የ8 ዓመትና የ6 ዓመት ልጆች አሉ ከኋላ። ዞር ብዬ አየሁት እና እሷ ከዛ ከአርት ህይወት ነጥቆ አሁን ምቾት ላይ እያኖራት ነው። ካሪናዬ እኮ መኪና ነው የያዘው እያኖራት ነው። ነጠኩሽ አየክ ከአውሬ ብሎ አዳንኩሽ ብሎ እኮ ነው። እዛ መጣው በመስኮት ዘንድሮም በፀሐይ እየተበላ ነው። አይ ይገርማል። አይ ዘንድሮም በእግር ነው አለኝ። ስንት አይቶኝ ነው ብዬ 4 ዓመት በእግር አይቶኝ ነው። መጣው በመስኮት ልጆችህ ያምራሉ፣ 2 ልጆች ይዛል፣ ቆንጆ ናቸው፣ ባለቤት እዚህ ያለች፣ አንተን እነሱ ፊት አልሰድብም አልኩት። ሰምተህ ሊሆን ይችላል በሆነ አጋጣሚ እንዳገባው ታውቃለህ፣ የሰራቸውን ስራ ታውቃለህ። አየው ስለ ፀሐይ ነው እኔ ቆሜ እኮ ነው የምፈላሰፈው። 2 ልጆች ፊት ሰድቤ አንተን እኔ አላንስም፣ እነሱን አከብራለሁ አልኩት። 2 ልጆች አከብራለሁ፣ ሚስትን አከብራለሁ። አጥንትን የሚሰብር ነገር ነበር የምነግርህ አሁን አልኩት። እንባው ግጥም ማለት ሲጋ ከዛ ደግሞ አሳዘነኝ ባልተናገርኩ ብዬ። እሱ እኮ ሙዳይ ዞብኝ ነው እንደዚህ አየሽ፣ ለዚህ ነው አርቲስት እንትን ያልኩሽ አለ።
እኔ ደግሞ ስክሪፕት እንደዚህ አድርጌልሽ ወንድሜ ጂው ብላለሁ ገባ እውነቱን እኮ ነው ያወራኩ እውነቱን እኮ ነው መሬት እየደመደመ ግን ለምን ማስተማር ያደርገኛል እኔ እኮ ማስፈራሪያ ድሮ እንደ ልጆች ማለት ነው አያጅቦ እንደሚለው እና እሱም የጠበቀው ገላገልከኝ ብላ እንድትስሙ ነው የፈለገው ሴቷንም እንደዚህ ማድረግ የለባት አየሻት አርቲስት እና ልጁ እንደዚህ አይደል ነው ልጁ መኪና ውስጥ ቁጭ ብላ መኪና የምትይዝ አርቲስት ሲያይ አየሻት እቺ አርቲስቷ ብሎ እንደሱ እንድትሆን አይፈልግም እንዲያርጋ ነው የመጣችው ብሎ ነው የሚነግራት መጥፎን አየ ልክ ነህ እንደዛም ቢሆንማ አርቲስት ሉን ትለዋለች አይፈልግማ እሱ ደግሞ መኪና ያዘችውንም በመጥፎነት ለልጆቹ ከነገረ በግሩሜልም አርቲስትም በመጥፎነት ለሚስቱ ልጆቹ ከነገረ እንዴት ነው አርት የሚያርገው ገብቷል ልክ ነህ አርት አያበላም ነው የሚባለው አያበላም ደቼን የሚያበላ ይሏል መኪና ሊፍት ሰጥተው እኮ እንደዛ ነው እንዴት ነው ህይወቱ ግን ያሳዝናል ይሄ የነፍስ ጥሪም እንደሆነ አያውቁትም አንዳንድ ጊዜ ሰው ወዶ እንደዛ ነው ብዙ ሴቶችን አናግራለሁ ከወለዱ በኋላ ሶሻል ሚዲያ ላይ ራሱ እንዲህ አይነት ዲፕሬሽን ምናምን ሲሉኝ እስኪ ስልካችሁን ላኩልኝ አወራቸዋለሁ ምን ማድረግ ያስደስትሻል እንዴት ብታደርጊ ጥሩ ነው ይሄ ከራስ ከልምድ ተነስተክ ባለሙያ ሆኜ ሳይሆን ሰው ስላወራክ ችግሩን ስላካፈለክ በራሱ የሚቃለው ነገር አለ በጣም የሆነ የመፍትሄ ሐሳብም ተሰጠዋለክ እንዲህ ብታረጊ እመላቸው ነገሮችና አሁን ለምሳሌ እንዲህ አይነት ቦርጭና እንዲህ አይነት ሰውነት ይዤ እኔ አይደብረኝም መቀበል ነው ባይዘው እኔ አይደብረኝም ይሄ ራሴን ለማጽናናት እምለው ቃል አይደለም ስትሬች ማርክ አለኝ እንደ ቶፕ ለባሽ በሆን በስትሬች ማርኬም የሚሄድ አይነት ሰው በጣም ኮራለሁ ስትሬች ማርኬ እግዚአብሔር የሰጠኝ ጸጋ ካጣሁት ነገር በላይ የተሰጠኝ ልጄ አይገናኝም እንዴ ጡት ማጥባት ጡት ይወርድብኛል ምትል ሴት ተፈጥራለች እኮ ጡት ለማን ጡት ለልጅ ነው የተፈጠረው ቀጣዩን ግን የእናትነት እኮ ማለት አሁን ይልሽ እናትነት ኩራት እኮ ነው ባይዘው አይደል የኩራትሽ መታያ ነው እዚህ ጋር እኮ በኦፕራሲዮን የሚወልዱ እናቶች አሉ አይደል ምናምን ይሄ ማለት በቃ ይሄ ትክክለኛው ትሬድማርክ ይሄ በቃ የእናትነት እኮ በቃ ምልክቱ ነው ፕራውድ ሊደረግ ነው የሚገባው በእኔ ፕራውድ ከሚያረጉት ውስጥ ነው በደንብ አሁን ሰውነቴ መስተካከል የለበትም እያልኩ አይደለም መስተካከል አለበት መስተካከል ባለበት ሰዓት አስተካክለዋለሁ ግን ቦርጫ ወጣው ስትሬች ማርክ ወጣብኝ ስቲል ይሄ ስትሬች ማርክ ለማጥፋት ከሚቀቡት ውስጥ ሁሉ አይደለም ለኔ በቃ መኮራበት ነገር የምር ብዙዎቹን ሰመከረ እኔ ለማጽናኛ አይደለም እኔ ቦርጬ ጦቴ ወረደ እንትን ሆነ ምናምን እግዚአብሔር የሰጠኝ ካጣሁት ነገር በላይ ነው የተሰጠኝ ልጄ የዛ ሁሉ ሳነጻጽረው የሰማይና የምድርን እኔ ፈጣሪ የሰጠኝና ፈጣሪ ይሄ ደግሞ ፕሮሰስ ነው ዝም ብሎ የሚመጣ አንድ ተከል ከማደጉ በፊት መጀመሪያ ጎነቆላል እንትን ይላል ዘር ከመስጠቱ በፊት ብዙ ፕሮሰስ አለ በእናትነት ውስጥ አንደኛው ፕሮሰስ እንደዚህ አይነት የምታካፍላቸው ነገሮች አሉ ልጅ በመውለድ ውስጥ ወደ ልጅክ የምትካፈለው ነገር የዛ ውጤት ነው የኔ ቦርጭ የኔ ጡት እንትማል መውረድ የኔ ስታጠባ በራሱ እኮ ያለው ደስታ አላጠባም የሚል ሰው ዘመንን የሚሉ ሴቶች እዛ ላይ ደርሰዋል እኔ አፍራለሁ በማጥባት እየቻሉ በማያጠቡ ሴቶች እኔ አፍራለሁ ከልጅ ጋር ያለክ ስታጠባ አይንህን ነው የሚያይክ ልጅክ ሲጠባ አሁን አይኔን ነው የሚያይ በስማም ነፍሴ ነው የሚጠፋው ልጄ እንደዛ ለደቂቃ ያችን ስሜት ሉዝ ማድረግ ራሱ አልፈልግም በቃ ያችን አታችመንት እያጠባሁኝ ልጄ ቀና ብሎ ቅድስ ብሎት እያየኝ ነው እንትን የሚለው እኔ እንዲህ ብዬ ነው ሁላ ማጠባው ሳጠባ እንኳን የስልኬን መጎርጎር ወይ ምናምን እሱን እንኳን አልፈልግም ያችን ግንኙነት ከልጄ ጋር ያለኝን ግንኙነት ኢንጆይ ነው ማደርጋት በጣም እግዚአብሔር ይስጥሽ እውነት ብዙ ነገር ነው የነገርሽን አስቱ በጣም ብዙ ነገር What's happening? Hey!
እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኚህን ይመስላሉ። በቪዲዮዎቹ ፈታ አዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ አዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርገኝ እስከምድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛው ግን እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ